እውነት እንዳንተ አይነት ወጣቶችን ማየት አልፈልግም ማለት ዑመር ረዲየላሁ ዐንሁ من أمة محمد እንደዛ አይነት ምን ሆን ካሉት በሽተኛ ነው እነዚህ ነው ዑመር ባህሪያቸውና ለካ ሙአዊያን ረዲየላሁ ዐንሁ ጠሯቸውና ሰይድና ሙአዊያን በያዙት አለንጋ ጠርተው ብቻ ሶስቴ ለመጡት ሰይድና ሙአዊያ ደነገጠ ምን ነው አሚር አልሙእሚኒን አላቸው ምን አጠፋው አላቸው አላጠፋህም ታዲያ ለምን ገረፉኝ አላቸው ይገረፍኩ ይኸው እነዚህ ሰዎች አንተን አጅበው ተከትለው እየሄዱ ነው ሰዎቹ ላንተ የሌለ ክብር ሰጥተዋል በዚህ ሰዓት ላይ ደግሞ ነፍስ ላንተ ብዙ ነገር ልትልህ ትችላለች አንድ ሰዎቹም አንተ እንደው የሚቀጣህ እንዳለ እንዲረዱና ትንሽ ቀነስ እንዲያረጉ ነፍስያህም ያልሆነ ስሜት ተወጥራ ከሆነ እንድትረግብ ለዛ ነው አሉት ረዲየላሁ ዐንሁ ትንሽ እንድትታገስ ትንሽ ረጋ እንድትል ትንሽ የተረጋጋ ነገር ውስጥ እንድትገባ ይሄ ምንድነው ለማስተካከል ነው እዚህ ጋር ተያይዞ እኔ ሁለት ታሪኮችን ላንሳላችሁ ሰው ለለውጥ ከተዘጋጀ መለወጥ ይቻላል ራሳችንን ለማስተካከል ራሳችንን ለመቀየር ይሄ ሙጃሃዳ የሚባለውን ሲያነሱ ዑለማዎች አንድ ሰሐረተ الفرعون የፊርዓውን ድግምተኞችን ታሪክ ታውቃላችሁ እንግዲህ በሐቅና በባጢል ያለው ስራ እስከ የውም القيامة ድረስ ይቀጥላል የሐቅና የባጢል ባህሪ ስለሆነ ሰይድና ሙሳ አለይሂ ሰላም እነዛ ደጋሚዎች ጋር ሲገናኙ ድግምተኞቹ ጋር ሙሳ ይዘው የመጡት ነገር አለ ሙሳ አለይሂ ሰላም ይዘውት የመጡት በትር አላቸው አሷ ሙሳ አለች እነዛ ደግሞ ድግምቶቻቸውን ይዘው መጡ በሐቅና በባጢል መካከል የሚደረግ ፉክክር ነው አሸራት الآلاف በሺዎች የሚቆጠሩ ሰዎች